ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ የእህቴን ሜሴጅ ነው ዛሬ እዚህ ጋር ማስቀምጥላችሁ እውነት ለመናገር እንባይን ያስመጣችሁ ያው የሷን ጥያቄ መረጥኩኝ እንጂ በጣም ብዙ እንደሷ አይነት ጥያቄዎች አሉ ዛሬ ለዚህ መልስ የሚሆን ለውጥ የምታገኙበትን ነገር ይዤላችሁ መጥቻለሁ ማለት ነው እኔም አብሬያችሁ እሄዳለሁ እስካሁንም ሳደርገው የነበረው ነገር ስለሆነ ማለት ነው እንግዲህ የእህታችንን ሜሴጅ እንዳያችሁት ወይም ደግሞ ኮሜንት እንዳያችሁት መስኪዬ እባክሽ በጣም ተቸግሬያለሁ ዩኒፎርሜ ሁላ በጣም ጠቦኝ ከስራ ሁላ ለመልቀቅ ዳር ላይ ያለሁት ብላኛለች እህቴ ማለት ነው ከስራ ማትለቂም አትጨናነቂም ከዛሬ ጀምረሽ አንቺም ሌሎቻችሁ ብዙ የጠይቃችሁኝ ያላችሁ ክብደት ለመቀነስ የምትፈልጉ ዛሬ ብዙ ጊዜ የፀጉር ቻሌንጅ የምን ነው የምንጀምረው በጤናም ጉዳይ ራሱ ማለት ነው ዛሬ ለመጀመሪያ ጊዜ በኔ ዩቲዩብ ሳላስረዝመው በጣም ስለሚሰራ ዛሬ ግን የአንድ ወር ቻሌንጅ ብቻ እሰጣችኋለሁ አንድ ወር ቻሌንጅ ይዛችሁ ከዛ በኋላ ግን ትንሽ ያቀላቀላችሁ ማለት ያስተካከላችሁት የምትቀጥሉበት አይነት ቻሌንጅ ነው የምሰጣችሁ ለጤናችሁም ቢሆን ጥሩ ስለሆነ የማታቆሙት አይነት ቻሌንጅ አለ አይደለ እንደዛ ነው የምንያረጋው ማለት ነው የሰዎች ሁሉ ሰውነት የተለያየ ነው አንዳንድ ጊዜ በተለያየ ነገር ክብደት ሊመጣብን ይችላል በልጅ በመውለድ አይደለ በእርግዝና ሰዓት ከወለድን በኋላ ክብደት ልንጨምር እንችላለን በተለያየ የህይወት አጋጣሚዎች ላይ ክብደት ልንጨምር እንችላለን አይደለ ስለዚህ ያንን እንተወውና ምክንያቱም እንደሆነ እንተወውና ከዚህ በኋላ እንዴት ነው ክብደት የምንቀንሰው ሚለውን እኔ መጀመሪያ ምን መተው እንዳለባችሁ እሱን እንነጋገራለን ማለት ነው እንግዲህ እኔ በቀላሉ ብዙም ሳልጨናነቅ ለዛ ነው አትጨናነቁ በተለይ ልጅ ወልዳችሁ ክብደት ለምትጨምሩ እህቶቼ በፍጹም አትጨናነቁ ይሄ የተፈጥሮ ጉዳይ ስለሆነ ሳትጨናነቁ ቀስ ብላችሁ ክብደት መቀነስ ትችላላችሁ እንግዲህ እኔ ከዚህ አስቀምጥላችኋለሁ እዚህ ካጠገቤ ፎቶውን ቪዲዮውን አስቀምጥላችኋለሁ በጣም ክብደት ጨምሬ ነበር ምራ ደረጃ ማድረግ የሌለብንን እናያለን አንደኛ ሶዳ የሚባል ነገር ወይም ደግሞ በኢትዮጵያ ያው ለስላሳ መጠጦችን እንደውም ከቻላችሁ ሙሉ ለሙሉ መተው ክብደት እንደው መቀነስ ፈልጋለሁ ያላችሁ ሰዎች ሶዳ ነገር ወይ ደግሞ የለስላሳ መጠጦችን አትጠጡ እሱ በጣም ነው ክብደት የሚያስጨምረው ማለት ነው ከጠጣችሁ ከስንት ጊዜ አንዴ ትንሿን መጠጣት ትችላላችሁ ከስንት ጊዜ አንዴ እሺ አንድ ያዙሱ ሁለተኛ ነገር ደግሞ ጣፋጭ ነገሮች በጣም ነው ክብደት የሚያስጨምሩት ስለዚህ ጣፋጭ ነገሮችን በጣም መቀነስ አለባችሁ እኔ ተመስገን የምለው ጣፋጭ ነገር ብዙ አልወድም ግን ጣፋጭ የምትበሉ ሰዎች ጣፋጭ ነገር መቀነስ አለባችሁ ስኳርን በነገራችን ላይ ይሄን ማወቅ አለባችሁ ስኳርን 100% ማቆም አንችልም ምክንያቱም ሰውነታችን ትንሽዬ ስኳር ያስፈልገዋል አይደለ ግን በኖርማሉ ከፍሩቶች ስኳር ይሄ ሻይ ላይ የምንጨምረውን እንኳን ባንጠቀም ከፍሩቶች ሙዝ ብርቱካን ምናምን ስንበላ ጣፋጭ ነገር ስኳሩን ሰውነታችን ያገኘዋል አይደለ ስለዚህ ሻይ ስትጠጡ ግዴታ አይደለም ያው እኔ ግን ስኳር ጨምሬ ነው የምጠጣው ያለ ስኳር የምትጠጡ ልጆች ካላችሁ በዛው ቀጥሉ ምንም ችግር የለውም ማለት ነው ስለዚህ ሌላ ግን ብዙ ጣፋጭ ነገሮችን የምታበዙ ሰዎች እሱን ቀንሱ ቢያንስ 80% ይሄን ቻሌንጅ ለምትጀምሩ 100% ጣፋጭ ነገር የምትጠቀሙ ካላችሁ 85% መተው አለባችሁ ትንሽዬ ልትቀማምሱ ትችላላችሁ ግን ብዙ መተው አለባችሁ ማለት ነው ከቻሌንጁ ሁለተኛ ይሄ ነው ማለት ነው ሌላ ነገር ደግሞ ውሃ በአግባቡ መጠጣት አንዳንድ ጊዜ ውሃ ሳንጠጣ ቀኑ ሙሉ እንውላለን አይደለ ግን ቢያንስ በህይወት ያለ ሰው የቆመ ሰው የሚሰራ ሰው የሚንቀሳቀስ ሰው ቢያንስ ከ1 ሊትር በቀን ያላነሰ መጠጣት አለበት ቢያንስ ማለት ነው ስለዚህ ውሃ ብትጠጡ ለሰውነታችሁ ያግዛችኋል ክብደትን ለመቀነስ ራሱ ያግዛችኋል በአግባቡ ውሃ ከጠጣችሁ ማለት ነው እሺ ይሄንን
እነዚህ ነገሮች ያው አድርጌ ተጠቅሜባቸው ክብደትም ስለቀነስኩባቸው ነው ለእናንተም እንደ ቻሌንጅ የምሰጣችሁ በዛውም ደግሞ ለጠየቃችሁኝ እህቶቼ የተጠቀምኩበት ነገር እንድትጠቀሙ እስከሆነ ድረስ ማለት ነው ሌላው ነገር ደግሞ በጣም የጠቀመኝና ቻሌንጅ ውስጥ የምንከተው ነገር ምንድነው መሰላችሁ የምግብ አጠቃቀማችንን ነው እዚህ ሀገር አላየሁም ኢትዮጵያ ግን በትክክል የምናደርገው ነገር ነው ቁርስ ሰዓት ምሳ ሰዓት ራስ ሰዓት መክሰስ ሰዓት የሚባል ነገር አለ እዚህ ግን እንደው ለልጆች ከሆነ በፈለጉት ሰዓት ልትሰጧቸው ትችላላችሁ ግን አዋቂዎች በተለይ በዚህ ሀገር ኑሮ ቁርስ በስነ ሰዓት ምሳ ሰዓት የምታረጉ ልትኖሩ ትችላላችሁ እኔ አላየሁም እኛ ቤትም አናደርግም እኔ ቢያንስ ስራ ሲሄድ አንዴ በልቼ ነው የሚሄደው ያለበለዚያ ሲርበኝ ነው የምበላው በተለይ ባባ ከተወለደ በኋላ ክብደት ለመቀነስ ስፈልግ ልክ ሲርበኝ በአብዛኛው በቀን አንዴ ነው የምበላው ማለት ነው በቀን አንዴ ብሉ ሳይሆን እምላችሁ ሲርባችሁ ብቻ ብሉ ቁርስ ብላችሁ ምሳ ራት እንደዛ አርጋችሁ አትብሉ ግዴታ በቃ ምሳ ሰዓት ነው ራት ሰዓት ነው መክሰስ ሰዓት ነው ይባል አይደለ እንደዛ አትብሉ ይሄ ቻሌንጃችን ውስጥ የምንከተው ነው ቀኑ ሙሉ ጠዋት ላይ ለምሳሌ ቡና ብቻ በሆነሽ ነገር ትንሽዬ ግማሽ ዳቦ ለምሳሌ ወይ አንድ ስላይስ ዳቦ የሆነ ነገር የለውዝ ቂቤ ለምሳሌ ቀብታችሁ እሷን በቡና አርጋችሁ ቀኑ ሙሉ ካራባችሁ አትብሉ አንደኛ ስንፈጠር ራሱ አይደለ ተፈጥሯችን ራሱ ስንፈጠር ሰውነታችን ይነግረናል ምግብ መቼ እንደሚያስፈልገን ሰውነታችን ይነግረናል ስለዚህ ዝም ብለን ስለደበረን ብቻ አንዳንዴ ብለን ፍሪጃችንን ክፍት አድርገን ወይም ደግሞ ያገኘነው ነገር መብላት ሳይሆን ይሄንን ቻሌንጅ የምንቀላቀልና ክብረን መቀነስ የምንፈልግ ሲርበን ብቻ ምግብ መመገብ እሺ ይሄንን ያዛችሁ አይደለ ብትጽፉ ደስ ይለኛል ይው ቻሌንጅ ጀምራችሁ ማቋረጥ የለም እኔ በጣም እንትን ነኝ እለኛ ነኝ የሆነ ነገር ስፈልግ በደንብ ነው ቻሌንጁን የምቀጥለው ማለት ነው ሌላ ነገር ከምግቡ ጋር ተያይዞ ቻሌንጁስ የምንከተው ምንድነው ስንመገብ ለምሳሌ ሁሉ ጊዜ ሁለት ቁርጥ የምናነሳ ከሆነ ምን አደርጋለሁ አሁን በአብዛኛው አንድ ቁርጥ ብቻ ነሳለሁ ቁርጤ ላይ ያለኝን ነገር የሚያስፈልገውን ነገር ታረጉና ያንን ትመገባላችሁ ስለዚህ የምትበሉትንም የምግብ መጠን ማስተካከል መቀነስ ያስፈልጋል ማለት ነው ክብደት ለመቀነስ ዋናውን ቦታ የሚይዘው ታውቃላችሁ ምግብ ነው ብያቸዋለሁ አይደለ ከምግብ በኋላ ግን እኔ በአብዛኛው ያው ቤት ውስጥም የመሮጫዋ ማሽን አለ ብዙም አልተጠቀመውም አልዋሻችሁም ብዙም አልተጠቀመውም ግን በጣም ነው ምራመደው ስራ ቦታ ታውቃላችሁ 12 ሰዓት ነው አብዛኛው የምሰራው እንግዲህ በጣም ነው ምንራመደው ታውቃላችሁ አንዳንድ ጊዜ ይቆጥራሉ የሚራመዱበት በጣም ብዙ ሰዓት ነው ምንራመደው ያያ ጠቅሞኛል ያያ እንደ ስፖርትም ጠቅሞኛል ስለዚህ ለጤንነታችን እንቅስቃሴ ማድረግ ጥሩ ነው ቢሮ ውስጥ የምትሰሩ ብዙ እንቅስቃሴ ማድረግ የማትችሉ አላችሁ አይደለ ሁሉም ሰው አይመቸውም እኮ አንዳንድ ጊዜ ይሄን ስሩ ይሄን አርጉ ይሄን ይባላል ግን ሁሉም ሰው አይመቸው የማይመቻችሁ ሰዎች ምን ታረጋላችሁ እቤት ውስጥ ወልዳችሁ የተቀመጣችሁ ለምሳሌ ወልዳችሁ 3 ወር 4 ወር ሆናችሁ ወደ ስራ መሄድ የማትችሉ እቤት ውስጥ ከልጅ ጋር ከሆናችሁ ወጣችሁ ኤክሰርሳይዝ ማድረግ የማትችሉ እቤታችሁ ውስጥ ወይም ደግሞ ባላችሁበት አካባቢ በቀን 15 ደቂቃ ትንሽዬ እንቅስቃሴ ለምሳሌ ይሄን የወገብ እንቅስቃሴዎችን ሌላው ደግሞ በጣም ለሆዳችን የሚረዳን ለምሳሌ ከሰውነታችን ሁሉ የሆድ ክብደት ወይም ደግሞ የሆድ ውፍረት ቦርጭ ለመቀነስ ነው በጣም የሚከብደው አይደለ ከሰውነታችን ከአካላችን ሁሉ ያ ነው ከባዱ ስለዚህ ኤክሰርሳይዝ ስታረጉ ደግሞ በጣም ቀላል ይሄኛው ለምሳሌ ይሄኛው በተለይ ለዚህ አካባቢ ላለው ይረዳናል እሱን ለማጥፋት ይረዳናል ማለት ነው ይሄ እነዚህ የወገቦቹ ማለት ነው
ለሆዳችሁ ደግሞ በጣም ቀላል በዚች በ15 ደቂቃ የምትሰሩት ይሄኛው ስፖርት በጣም አሪፍ ነው እኔ ሁሌ ዝም ብዬ ራሱ ከልጆቹ ጋር የተጫወትኩኝ እቺን አደርጋለሁ ይሄኛው በጣም ቀላል ነው ድሮ እኮ ስፖርተኛ ነበርኩኝ በጣም ጎበዝ ስፖርተኛ ነበርኩ ድሮ ልጅ እያለ ማለት ነው እና ይሄንን ሰራለሁኝ እነዚህ ነገሮች እነዚህ እሰራለሁኝ በጣም አሪፍ ነው ይሄኛው ለዚህ ለጎናችን ራሱ በጣም ይረዳናል ማለት ነው በጣም ያግዘናል ስለዚህ ይሄንን ስፖርት ስሰሩት ሰውነታችሁ እየለቀቀ ይሄዳል ፈታ ያለ ይሄዳል ማለት ነው ስለዚህ ይሄንን ስሩት እነዚህ በጣም ይጠቅሟቸዋል ሌላ ደግሞ ከዩቲዩብ ላይ ራሱ ከፍታችሁ ትንሽ የኤክሰርሳይዝ እንዲያበረታችሁ እሱን ከፍታችሁ ያያችሁ ለ15 ደቂቃ መቼም ለ30 ደቂቃ ስሩ ምናምን አለላችሁ ይሰለቻል ስለማቀው ራሴ ስለሚሰለች እንደገና ደግሞ ከጊዜ ጋር ማንጻር ጊዜ ላይኖረን ስለሚችል በቀን ለ15 ደቂቃ ትንሽ ችንችን ስፖርት ስሩ በተለይ ልጅ ወልዳችሁ ከወለዳችሁ በኋላ ቶሎ ክብደት ለመቀነስ ሩጫ አትሩጡ ሌሎች የሚሉትን አትስሙ ይሄ የተፈጥሮ ጉዳይ ነው አትጨናነቁ ልጅ ወልደው አንዳንድ ጊዜ በአንድ ወር ውስጥ በሁለት ወር ውስጥ አረ ክብደት ጨመርኩም ይላል እንደዛ አታድርጉ ቀስ ይያላችሁ ሳትጨናነቁ መስራት ትችላላችሁ አንድ ወር ቻሌንጅ ነው ያደረኩት እንዳይሰለቻችሁ ማለት ነው ከዛ በኋላ ግን ልክ እንደ ህይወት ተቀጥሉበታላችሁ ለጤናችሁ ጥሩ ስለሆነ የአንድ ወር ቻሌንጁን ራሳችሁ የቀነሳችሁ መቀነስ ባፈልጉ ራሱ ባላችሁበት እንድትቆዩ ያንን ያደረጋችሁትን ነገር ተቀጥሉበታላችሁ ማለት ነው ስለዚህ ይሄንን እናደርጋለን ይሄን ጥያቄ ጠየቅሽኝም እህቴ ሌሎቻችሁም ይሄንን ቻሌንጅ ተቀላቀሉ በጣም ቀላል ነው እንግዲህ በሚቀጥለው ቪዲዮ እንገናኛለን ኢትዮጵያ ሀገራችንን ዓለማችንን ሁሉ ፈጣሪ አምላክ ሰላም ይስጥልን ፍቅር ይስጠን ጤና በረከት ይስጠን ፈጣሪ አምላክ በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ ቻው